አላወኩም። ስልኩን ቁጭ አደረኩኝና ዘለልኩ ወረታች ዘል ከፎቁ ላይ ከዛ ዓርብ ዕለት ደወለልኝ ምሳ ሰዓት ላይ ከዛ ላውራሽ እፈልጋለሁ አለኝ። በቃ ደስ አለኝ ማለት ነው። ከዛ ስሜት ወጣሁኝ። የተበደልኩትን ኦልሬዲ መርሳት አይደለም እያስታወስኩት አይደለም። ከዛ ጠራኝ። ወደ ሐረር ሊሄድ ነው። የሽምግልናውን ነገር እንግዲህ እንደ ሁኔታው እናደርጋለን አለኝ ማለት ነው። እንደ ሁኔታው እናደርጋለን ሲለኝ እኔ ያሰብኩት በቃ እሱ ሐረር ሆኖ ሽማግሌዎቹ እንደሚልክ ነው። ከዛ ምንም ያህል ደቂቃ አልቆየንም። ተገናኝተን እራሱ ወዲያው ተለያየን። ወደ ቤት የገባው እኔ ከዛ እሱ በትክክል እልካለሁ ብሎሻል? እልካለሁ አይደለም እኮ እንደ ነገሩ እናደርጋለን ያለኝ። እንደ ነገሩ ደግሞ ለእኔ መሰለኝ እንልካለን ነው ማለት እንዴት። ከዛ ማታ አካባቢ ወደ 12 ሰዓት እናቴ ደወለችልኝ። ከዛ አላነሳውላትም ነበረ ማለት ቆይ እሱ ላዋራው ብዬ ማለት ስንት ሰዓት ነው የሚመጡት ልትለኝ ሊሆን ይችላል ብዬ ደወልኩለት። ከዛ ሰላም አለኝ ሽማግሌዎቹ ስንት ሰዓት ነው ስለ የምን ሽማግሌ አለ የምን ሽማግሌ። ከዛ የእሱ ስልክ ሲዘጋ እናቴ ደወለች። ሳነሳው አንቺ ልጅ ግን ምንድን ነው እንዴ ምናምን ብላ ተቆጣች። ቢያንስ ዛሬ እንኳን እዚህ አታድሪም ምናምን ብላ ማለት እንዴት እንደሆነ አላቅም። እንዴት ምን እንደተሰማኝም አሁን ማለት በሰዓቱ ነው በቃ ያ ስሜት የሚገባው ያየኝ ሰው ማለት ነው። ምኖረው 2ኛ ፎቅ ላይ ነው፣ አፓርታማ ነው። በጣም ረጅም ነው። ከዛ በቃ ምን ማድረግ እንዳለብኝ አላወኩም። ስልኩን ቁጭ አደረኩኝና ዘለልኩ ወረታች ዘል ከፎቁ ላይ መሬቱ የሸክላ ቴራዞ ነው። ፎቁ 2ኛ ነው ግን ርዝመቱ የ2ኛ አይመስልም። በጣም በጣም ትልቅ ነው ፎቁ። እና እኔ ጭንቅላቴን ደህና አድርጎ ይለኝና ጸጥ እላለሁ ብዬ ነው ፍላጎቴ የነበረው። ስልኩን ዘጋሁት አይደል እናቴ፣ መሬት ቁጭ አረኩት፣ ወረድኩ ወረታች። መከለያ የለውም እንደ በረንዳው አለው እዛ ላይ ቆመሽ? አዎ ከሱ ላይ ነው የፈረጥኩት። እኔ ሌላ ቀን ያን ፎቅ ማለት ነው ወረታች ማየት እፈራለሁ። እንኳን ልዘልበት ለማየት እፈራለሁ። ወላ በፊት ለፊቴ አይደለም በጀርባዬ ነው ሆን ብዬ ጭንቅላቴን እንዲመታኝ ማለት ቀጥታ በጀርባዬ እንደዚህ ጭንቅላቴን እንዲመታኝ አስተካክዬ ወድቄ ወገቤ ብቻ ነው የተሰበር። ወገቤ ላይ ያለው አጥንት ሲከፈል ይታወቀኛል። እኔ ብቻ ዷ ሲል ነው ግቢ ውስጥ የነበረው ሰው የሰማው። ምንድን ነው ብሎ ሲወጡ እኔ የለውም። ህመሙ ልነግርህ ማለት ማንም አይገባው። ህመሙ በጣም ከባድ ነው። ወገቤ ተሰነጠቀ፣ አጥንቱ ነው እንደዚህ የተሰበረ። እንደምንም ሆስፒታል ወሰዱኝ። ኃይለማርያም የሚባል ሆስፒታል ገባው። ከዛ ሁሉም ተሰበሰበ ምናምን። እሱም መጣ። አዎ አከራዬ ተዋወቃሉ። ስልክ ደወለችለትና መጣ። ከዛ